ከነበረው በእጅጉ ይልቃል ያለው ከ500 ዓመታት በፊት የገጠመንም ከዚሁ አካባቢ ነው። አሁንም ከዚሁ አካባቢ ነው። አሁንም እየገጠመን ያለ ነው። ከዛው ለውድድር ካቀረብነው እኔ ሳልሆን ጀነራል አሳምነው ያለውን ጠቅሼ ከ500 ዓመታት በፊት ከነበረው ሁኔታ ጋር የሚወዳደር ነው እየመጣ ያለው ፈተና ካነጻጸር ነው። ነገር ግን ይብሳል፣ የከፋ ነው እየመጣ ያለው ነው። ሪያሊቲው ይሄ ነው። በትግራይም በአማራ በኩል ያለው ኤሊት በየጊዜው ትምህርት ካልወሰደና በአማራ በኩል ያለው ከባዕዴን ጋር እኮ የተሰለፋል። አይታችሁ ከሆነ አሁን የባዕዴን ሰዎች ጠቅላላ አሚኮ ላይ ግቡና ቅስቀሳቸውን፣ መቼም አሚኮ ሄዶ የሚያተርፍ የለም። ቢያንስ የፖለቲካ ኃይሎች ብታዩ በየቀኑ በቃ እነሱ ይሄ ምንድን ነው ቀስቃሽ ሆነው ይሄን ያክል የሸዋ ጠቅላይ ግዛት ወረዳ ከዚህን ያክል የኦሮሚያ ምናምን ጋር ይዋሰናል ምናምን እያሉ ይሄ በፊት ይሉት የነበረው ኦሮማራ ምናምን እንደዛ በሉ ተብሏል። አሁን ከዚህ ከምርጫ ጋር ተያይዞና እሷን እየዘመሩ ነው። አንተ ግን የትግራይና የአማራ ህዝብ ይቀራረብ ስትል ግን 27 ዓመት እኮ ምናምን ብሎ ይመጣላል። አሁን 7 ዓመት ፈጅቶን አሁን ድሮ በድሮን እየፈጀ ያለ አሁን እየደፈረ ያለ አሁን እየገደለን እያወደመ ያለ ታሪካችንን ቅርሳችንን እያወደመ ያለ አካል ከ27 ዓመቱ ብሎ ሊነግረን ይሞክራል። የአማራ ትግል ብስለት ማሳያ ፕሮግረስ ማሳያ ምለው እነዚህ ነው። በእያንዳንዳችን ውስጥ የምናየው የከፋው ሲመጣ በጣም የከፋው ከከፋው ይሻላል። የከፋ ከምንለው በጣም ከከፋው ይከፋል የምትለው ይሻላል። ከቀዳዳው ጨምዳዳ ይሻላል እንደምትለው አይነት ማለት ነው። ዳት ሚንስ የአማራን ትግል ከማንም ጋር ሂደህ ጥገኛ አድርገህ ስፋው እያልኩ አይደለም። የኦህዴድ መጫወቻ አትሁን። የአማራን ትግል በጥንካሬ ከመራኸው የአማራን የህልውና ትግል በግልጽ አጀንዳው ላይ መሰረት አስይዘህ ካቆምከውና በኢትዮጵያ ውስጥ የምትፈልገው መሰረታዊ ስር ነቀል ለውጥ መሆኑን አስቀምጠህ ስታበቃ የአማራ ህዝብ መሰረታዊ የህልውና ጥያቄዎች እንደማይሸራረፉ አረጋግጠህ በእነዚህ የትግል አውዶች አለመሸራረፍ፣ በእነዚህ የትግል አውዶች ሳትሸራረፍ ከማንኛውም አካል ጋር የምታደርገው መተጋገዝ ኢትዮጵያን እንደ ሀገር የሚታደጋት ከሆነ በርታ። የአማራ ህዝብ ለደረሰበት ካሳ አልፎ ያጅ ከዚህ በኋላ የማያጠቃው ለመሆኑ ደግሞ አስተማማኝ የስልጣን ባለቤት ቢሆንበት በፍትሃዊነት የሚገባውን እንጂ በጨቋኝነት የማይገባውን የሚጠቀልል እንዳልሆነ አረጋግጠህ እስከሄድክ ድረስ በርታ። ትልቅ ራዕይ ይዘህ ከትንሹ መጀመር መልካም ነው። ከችግር የወጣ የለም። በታሪክ ውስጥ መቆሳሰሎችም አሉ። መረሳት የሌለበት ላለፈው በደል ተጠያቂነት ለደረሰውም ጉዳት ካሳ የማይቀሩ ጉዳዮች መሆኑ ተጠብቆ ባለፈው ላይ ተመስርተህ መጪ ጊዜህን ብላይንድ እንዳታረገው ያለፈውን እያየህ መጻዩ ጨለማ እንዳይሆን ኢትዮጵያ በኦህዴድ እጅ ወድቃ ሃይማኖትም ባህልም ወግም እንዳይፈርስ ተጠንቀቅ ነው። በአማራ በኩል እንደዚህ፣ በትግራይ በኩል ያለውም ኃይል ከህወሓት የተቸካይ ፖለቲካ የትግራይን ህዝብ እና የፖለቲካ ሂደቶች ነጥቆ የሚያወጣ አካል ካለ በ27 ዓመታት ውስጥ የተሰበከው ወይም በ1960ዎቹ ተጎትቶ የመጣው አውዳሚ የነበረው የፖለቲካ ሂደት ከዚያ በፊት የነበረውን የረጅም ዘመናት የሰሜናዊት ኢትዮጵያ የስልጣኔም የሃይማኖትም የባህልም የወግም የትስስር የተጋመደ ታሪክን የሚሽረው አይደለም። ስለዚህ በአጭሩ ጊዜ ውስጥ የተፈጸሙት በደሎች በረጅሙ ጊዜ የነበረንን የተሻለ ግንኙነት አደጋ ውስጥ ሙሉ በሙሉ በማይከት ደረጃ እየቃኘኸው ስታበቃ ፍትህ በሚያሰፍን መልኩ የአማራን ህዝብም ሌላውንም ሊታደግ የሚችል እንቅስቃሴ አድርግ ነው። የሱዳንም የኤርትራም የማናቸውም ሀገራት እንቅስቃሴዎች ካንተ መሰረታዊ ፍላጎትና ብሔራዊ ከምትለው ከትልቁ ጥቅምህ ጋር ይስማማል ላይስማማም የሚለውን መቃኘት ነው የሚያስፈልገው። ከዚህ ውጪ በብአዴን የፖለቲካ ቅኝት ውስጥ ያለውን የተዋረደ አካል ተው። ስትጠነክር፣ አቅም ስትፈጥር፣ ድርጅት ሲኖርህ፣ ጉልበት ሲኖርህ፣ መዋቅር ሲኖርህ፣
ማንኛውም አካል ካንተ ጋር መስራትን እንደ ትልቅ አማራጭ ቆጥሮ መጥቶ ይጠይቃል። አንተ ግን ዝቅ ብለህ እየተንበረከክ እጅ ሰጪ ሆነህ ሆነህ በሞራል አንሰህ በስነ ልቦና ደቀህ እንዳትጀምርና ወድቀህ ጠብቀህ ደረሱብኝ ብለህ ወደ ማልቀስ እንዳትሸጋገር አደራህን ነው። በትግል ውስጥ መሪ ነኝ ብሎ የሚመጣ ማንኛውም አካል ቢኖር የአማራን ሕዝብ ትልቁን ሕዝብ በሚመጥን ስነ ልቦና ልክ ከፍ ብሎ መምጣትን ይጠይቃል። ይህንን ብለን የዛሬ ፕሮግራማችንን እንቋጭና ነገ እንግዲህ ደግሞ እንደምታውቁት ዕለተ ቅዳሜ በሚመስል ፕሮግራማችን ለየት ያሉ መረጃዎች አሰባስበን የምንከሰትበት ነው ሁልጊዜም የሚኖረን ፕሮግራምና በነገ ፕሮግራም ደግሞ እንደገና እንድንገናኝ ይሆናል። አድማጮች የዛሬ ፕሮግራም በተመለከተ በስክነት ስትከታተሉን ነበረ። እስከ ፕሮግራማችን ፍጻሜ ድረስ አልተለያችሁንም። እስካሁን ለነበረን ቆይታ ሁሉ በእጅጉ ከልብ አብዝተን ልናመሰግናችሁ እንወዳለን። 1447ኛው የኢድ አልፈጥር በዓል በደማቅ ሁኔታ እየተከበረ ቆይቷል። ለመላው የኢትዮጵያ ሙስሊሞችም እንደ ኢትዮ ሰገነት ሚዲያ እንኳን አደረሳችሁ